ሆነ ስንዴም ሆነ ቡናም ሆነ ያመርታል ኦሮሞ። ደቡቡ ደግሞ ፍራፍሬውን በደንብ አድርጎ ያመርታል። ስለዚህ ለምንድን ነው የሌላውን ኳሊቲ ለመቀነስ ከምትጋጋጥ የራሳችሁን ኳሊቲነት መናገሩ ያላስፈለገው? አየህ አሁን ኢትዮጵያ ላይ ያለው ችግር አሁንም ሰላም ይምጣ ሰላም ይምጣ ከመከላከያ ጎን ነኝ ሲሉ ሚሊዮን ጊዜ አላስወጣ አላስገባ አላስቀመጥ ሲሉን የነበሩ ሰዎች ዛሬ መከላከያ ጠላት ነው እያሉ ዲስኩራቸውን ይነፋሉ። መከላከያ ጠላታችን ነው፣ መከላከያ የኛ አይደለም እያሉ ሲያወሩ ትሰማለህ። የነሱ ፖለቲካ ከሶሻል ሚዲያ ያለፈ አይደለም። በደንብ ጠንቅቄ ያውቃቸዋለሁ። በሶሻል ሚዲያ ለማስፈራራትና በስድብ ለመምጣት ውጪ መሬት የሚሰራ አንድ ነገር የለም። ለመጀመሪያ ጊዜ በህይወት ዘመናቸው ድንጋይ መንገድ ላይ ያደረጉ ለመጀመሪያ ጊዜ በህይወት ዘመናቸው አድርገው ታውቁ። ለመጀመሪያ ጊዜ በድንጋይ ደረደሩ። ለሴ እድሜ ለቄሮ በቄሮ ሙድ ስንይዝ አልነበር እንዴ? ቄሮ ስራው ድንጋይ መደርደር ነው ምናምን እያለ ሙድ ስንይዝ አልነበር እንዴ? ቄሮ ላይ ሲሳቅበት አልነበር እንዴ? ቄሮ ላይ ስስቅ ከርመ፣ ቄሮ ላይ ስታላግጥ ከርመ፣ ልክ ቄሮ ያደረገውን መንገድ መከተል ጀመርክ። እኔ እኮ የምታስቁኝ የራሳችሁ አይዲያ ይዛችሁ ሳትመጡ ሌላውን ለማጠልሸት የምትሄዱበት መንገድ ያስቀያል። ለምን አስፈለገ? ለምንድን ነው ያስፈለገው? አማስክኝ ኮስችን ለምን አስፈለገ? ሌላውን ታጥላላለህ፣ አንተ ስታደርገው ግን ልክ ነህ። መከላከያ ትክክል ነው፣ ከመከላከያ ጎን ነኝ ብሎ ያልሰራ የአማራ አክቲቪስት የለም። ነኝ ካልክ ነኝ በቃ መከላከያ በኔ ስር ሁን አለ ልዩ ኃይሎች። አልሆነም ነው። ከሁለት ሳምንት በኋላ እያንዳንዱን ነገር ተፈተ ቁጭ ትላል። ወደ ሳይሆን በግድ ትፈታል። በአራቱም አቅጣጫ ትፈታለህ። ለምንድን ነው ቀድሞ አማራ የሚፈታው? አስቸጋሪው አማራ ስለሆነ። 4 ነጥብ። አስቸጋሪው በአሁን ሰዓት ሲፈልግ ራብያ ብዬ ከእግዜር የተላከ የጌታ ነብይ እያለ ሲበጠረቅ የነበረ አሁን መጥቶ ደግሞ አብይ ጠላት ሲል ስማኝ እንዲል ትፈልጋለህ? ና ማንም አይሰማም። ቁማራችሁ ተበልቷል።